እዚህ ላይ የምታዩቸው አብዛኞቹ የሃይስኩል ግራጁዌቶች ናቸው። በዚህ ዓመት በተለየ 6 ማስተርስ ግራጁዌት ያደረጉ የቤተክርስቲያናችን ልጆች አሉ። እግዚአብሔር ከፍ አድርጋችሁ አመስግኑ። አንዳንዶቹ ደግሞ ወደ ኢትዮጵያ መሄድ ስለነበረባቸው በዛሬው ዕለት አልተገኙም። ሁሉንም አሁን አባቶቻችን በሚያደርጉት ጸሎት በጸሎት ያስባቸዋል። በሄዱበት ሁሉ ቅዱስ አባል እንዲከተላቸው እናንተ በጸሎታቸው አስቧቸው። ዘላለም ቅዱስ ምን የምትባሉ በዚህ ሚኒስትሪ የእንግሊዝኛውን አገልግሎት የእንግሊዝኛውን የወጣቶችን ትምህርት የደገፉ የመረታቱ ወንድሞቻችን ዛሬ ባለመገኘታቸው ምንም ብናዝን እግዚአብሔር ባሉበት ይጠብቅልን። በዛሬው እኩል ለዚህ ላይ የተሰለፉ እንደምንቆጥር እናስባለን። ወደ አባቶቻችን ጸሎት ስለነበረ ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። አሁን ቤተክርስቲያን ለእናንተ ጸልያ በደስታ በሰላም ሕይወትን ጠብቃ ለድግሪያችሁ እንድታበቃችሁ ጸልያ ሊሰጣችሁ ነው። ሩቅ የሚሄዱት ባሄዳችሁበት፣ ቅርብ ያላችሁት ደብራችሁ እየመጣችሁ ሳትለዩ ትምህርታችሁን እንድትከታተሉ ቤተክርስቲያን ጊዜ ጸልይላችኋለች። አሁን ጸልያለን ሁላችን። ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋኪ ማርዌናዊ ተመይፀን ነቤኪ ቤታና ቤኪ ወያቄ ማዊኪ ማሄበረኔሆን ድንግል ባለኪ ጸሎተ እግዝእትነ ማርያም ድንግል አምላክ ታቤዮ ነፍሴ ለእግዚአብሔር ተሐሰይ መንፈሴ አምላኬ ወመድኃኒቴ እስመ ለሕማማት አመቱ አሁን ዜሰ ያስተበጽሖኒ ኩሉ ትውልድ እስመ ገብረ ሌሊተ ኃይለ አብያት ወቅዱስ ስሙ ሰአሉኒ ለትውልደ ትውልድ እለ ይፈርሁ ወገብረ ኃይለ ምድሪቱ ዘረኦሙ ለለያቶሙ እላልቦሙ ምስሎሙ ለእግዚአብሔር መናብርቲሆሙ አይቤው ለቱታን ዋስከው በረከቱ ለሮባን ወፈነው ራቆም ለጉላም ወተወፎ እስራኤል ብሎ ዘከረ ሳቡ ዘይቤሮ ባቤል አብራም ለዘሩ ሰላም ባርከን ከክሰት ማንሰኒ ዘቴ ተኒ ማይሰሩ ሰይጣን ሙሉ ትራን ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋኪ ማርያም አዊ ተማይፀን ነብይ በይታና አምጪ ወያቄ ማብቂ ማይበረው ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል አታምራት ታቤዮ ነፍሴ ለእግዚአብሔር ወተሐሰይ መንፈሴ አምላኬ ወመድኃኒቴ እስመ ለሕማማት አመቱ አሁን ዜሰ ያስተበጽሖኒ ኩሉ ትውልድ እስመ ገብረ ሌሊተ ኃይለ አብያት ወቅዱስ ስሙ ሰአሉኒ ለትውልደ ትውልድ ወገብረ ኃይለ ምድሪቱ ዘረኦሙ ለለያቶሙ እላልቦሙ ወእንጀራ መናብርቲሆሙ አይቤው ለቱታን ዋስከው በረከቱ ለሮባን ወፈነው ራቆም ለጉላም ወተወፎ ለእስራኤል ወዲሁ ዘከረ ሳቡ ዘይቤሮ ሙላዊ ለአብርሃም ለዘሩ እስከ ለዓለም ባርከኒ ቀድስኒ ዮሐንስ በኒ ዘቴ ተኒ ማይሰሩ ትራን ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋኪ ማርያም ማይፀን ነብይ በይታና አምጪ ወያቄ ማብቂ ማርያም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል አታምራት ታቤዮ ነፍሴ ለእግዚአብሔር ተሐሰይ መንፈሴ በአምላኬ ወመድኃኒቴ እስመ ለሕማማት አመቱ አሁን ዜሰ ያስተበጽሖኒ ኩሉ ትውልድ እስመ ገብረ ሌሊተ ኃይለ አብያት ወቅዱስ ስሙ ሰአሉኒ ለትውልደ ትውልድ ለእለ ይፈርሁ ወገብረ ኃይለ ምድሪቱ ዘረኦሙ ለለያቶሙ እላልቦሙ ምስሎሙ ለእግዚአብሔር መናብርቲሆሙ አይቤው ለቱታን ዋስከው በረከቱ ለሮባን ወፈነው ራቆም ለጉላም ወተወፎ ለእስራኤል ዘከረ ሳቡ ዘይቤሮ ሙላዊ ለአብርሃም ለዘሩ እስከ ለዓለም ባርከኒ ቀድስኒ ዮሐንስ በኒ ዘቴ ተኒ ማይሰሩ ትራን ካቱ የጌታ ዓለም ወቀያ በቅዱስ ቤት ለታሙ ወንስ ኔር ቤት ናዝን ይብላ ኔር ቤት ናዝን ይብላ ኔር ቤት ናዝን ይብላ ወኔ ሰናይቴ ምስለ ገብርኤል እርሱ ወኔ ሰናይቴ ምስለ ገብርኤል እርሱ ወኔ ሰናይቴ ምስለ ገብርኤል ወሚካኤል ከማጅሩ ሚካኤል ከማጅሩ ማርያም ንጽሕት ድንግል ወላዲተ አምላክ በኃይል ሳተምር ወደ ሰብእ ሰአይ ለሰው ጋር የተነሳለ ቅድስት ማርያም ንጽሕት ድንግል ወላዲተ አምላክ በኃይል ሳተምር ወደ ሰብእ ሰአይ ለሰው ጋር የተነሳለ ቅድስት ማርያም ንጽሕት ድንግል ወላዲተ አምላክ በኃይል ሳተምር ወደ ሰብእ ሰአይ ለሰው ጋር የተነሳለ ቅድስት ጸሎታ ለማርያም ወስለታ ነንም ማተወልዳ ጸሎታ ለማርያም ወስለታ ለርዕሰ ሊቃነ ጳጳሳት አባ ብፁዕ ቅዱስ አባ ማትያስ ይቀቦ ማተወልዳ ጸሎታ ለማርያም ወስለታ ለሀገሪቱን ኢትዮጵያ ይቀባ ማተወልዳ ጸሎታ ለሰውን አሜሪካ ይቀባ ማተወልዳ ደብረገነት ይቀባ ማተወልዳ ጸሎታ ለማርያም ወስለታ ለሀብተወልድ ይቀቦ ማተወልዳ ጸሎታ ለማርያም ወስለታ ለወልደ አብ ይቀቦ ማተወልዳ ጸሎታ ለማርያም ወስለታ ለወልደ ዮሐንስ ይቀቦ ማተወልዳ ጸሎታ ለማርያም ወስለታ ለገብረ ጻድቅ ይቀቦ ማተወልዳ ጸሎታ ለማርያም ወስለታ ለተክለ ዮሐንስ ይቀቦ ማተወልዳ ጸሎታ ለማርያም ወስለታ ለወለተ ማርያም ይቀባ ማተወልዳ ጸሎታ ለማርያም ወስለታ ለወለተ ጊዮርጊስ ይቀባ ማተወልዳ ጸሎታ ለማርያም ወስለታ ለወለተ ብርሃን ይቀባ ማተወልዳ ጸሎታ ለማርያም ወስለታ ለወለተ ኪዳን ይቀባ ማተወልዳ ጸሎታ ለማርያም ወስለታ ለወለተ ማርያም ይቀባ ማተወልዳ ጸሎታ ለማርያም ወስለታ
ለሁለተ ሕይወት ይገባ እማ ተወልዳ ጸሎታ ለማርያም መስረታ ለሂሩተ ገብርኤል ይገባ እማ ተወልዳ ጸሎታ ለማርያም መስረታ ለስርጉተ ገብርኤል ይገባ እማ ተወልዳ ጸሎታ ለማርያም መስረታ ለጽዮን ማርያም ይገባ እማ ተወልዳ ጸሎታ ለማርያም መስረታ ለገብረ ሥላሴ ይገባ እማ ተወልዳ ጸሎታ ለማርያም ለሁለተ አማኑኤል ይገባ እማ ተወልዳ ጸሎታ ለማርያም መስረታ ለስርጉተ አማኑኤል ይገባ እማ ተወልዳ ጸሎታ ለማርያም መስረታ ማንሽ ማይ ትርሰተ አማኑኤል ይቀባ እማ ተወልዳ ጸሎታ ለማርያም መስረታ ለአግብርታ ወላይማታ ይኩነን ወልታ አልቦ ዘአብ ንጹሕ ወልኪ ያንጻን ብሩክ ወልኪ ባርከን ቅዱስ ወልኪ ቅዱስ መግበን በጸሎተ ማርያም በውዳሴ ማርያም በስዕለ ማርያም በታምረ ማርያም ለአባ ያዕቆብ ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ጊዮርጊስ ለጽጌ ድንግል የተለመነች ማምላክ ወላዲተ አምላክ ለእኛም ትለመነን። ጸሎታችን ውቁባታችን ሁሉ ታርግልን። ከልጇ ከወዳጇ ተማልዳ ታማልደን። መንገዳችሁን ቀጥ ታርግልን። አይምሯችሁን ሰፊ ታርግልን። በሄዳችሁበት በወጣችሁበት ጠባቂ መላእክት አዳኝ ሰማያት አይንሳብን። በደስታ ወጣችሁ በደስታ ተመልሳችሁ እንድታመሰግኑ አምላካችን ቅዱስ ፈቃዱ ይሁንልን። የእናታችን የድንግል ማርያም ምልጃዋ ቃል ኪዳን በረከቷ ጽላ ከለላዋ በሁለታችሁ በሁላችሁ አይለይብን። ደጋሚ በደስታ ተገናኝተን ለማመስገን እንድንበቃ አምላካችን ቅዱስ ፈቃዱ ይሁንልን። የሄዱትን ሌሎቹንም አምላካችን ለዚሁ ደስታቸውን እውቀታቸውን ብሎ አድርጎ ፈጽሞ ድጋሚ ለምስጋና እንዲያበቃ ቅዱስ ፈቃዱ ይሁንልን። የጨረሱትንም የተባረከ የደስታ ዘመን ያድልልን። ሰላም ያውለን። ከእናታችን ድንግል ማርያም ቅዱሳን ሐዋርያት ጻድቃን ከሰማዕታት ረድኤት በረከት ያድለን። ሀገራችን ኢትዮጵያን ቅድስት ክርስቲያናችን ተዋሕዶ ሃይማኖታችን በምሕረት በቸርነቱ ይጠብቅልን። በማንነታቸው በሃይማኖታቸው የተጨፈጨፉ ወገኖቻቸውን አምላካችን በገነት መንግሥተ ሰማያት ያወርስልን። አስበ ሰማዕታትን ያድልልን። የቆሰሉትን ቁስላቸውን ይፈውስልን። ሰላሙን ጽድቁን በልሞ ያድለን። ምሕረቱን ጸጋውን በረከቱን ያብዛልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ አምላካችን ሆይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛ የበደሉንን እንደምንል አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችን ያሰሪን ዘንድ ለዘላለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይባርክልን።
እናመሰግናለን። መጨረሻቸውን ያሳምርልን። እሺ ከዚህ በመቀጠል የክብር ኮርት ነው ልጆቹ የሚቀበሉት። You guys are going to be getting your cords now. This is something very special that we're doing differently this year. I want to tell you guys something, a very short story. All of the gowns, the caps that you're wearing, the cords, the stoles, it originates from the church. The church or colleges, if you look at all of the major colleges, all of the major schools in the world, they have a church or a chapel. They originate from there. Because the beginning of wisdom is the fear of God. The caps that you have on your head is to symbolize the word of God on top of your head. So your knowledge, your source of the knowledge is the word of God. The stoles that you have that's put on, this is also called a stole, the same thing that the priest wears. Because that is what they receive once they leave seminary. All of these big colleges, Harvard, whatever you call it, it originates from a church. It originates from the house of God. So in that same manner, the church this year is going to be giving you guys cords. Just like in school, if you're a part of a separate club, you get a special cord. Just like if you're an honor student, you get a special cord. Because you are a child of God, you will be getting a what today? A special cord. Okay, so wherever you go, this is to remind you that you're honored, that everything that's special about you comes from where? From church, from the house of God. Okay? So now we're going to have you guys turn around. Alright? In the church, by the way, we turn around clockwise. Okay? Only clockwise, no counterclockwise. And then the priests are going to come from in front of you, and everyone is going to get their respective cords. እንዳለ ለቢንያም ይስጡት። ያ ከትምህርት ቤት የመጣ ነው። ይሄ የለው ከትምህርት ቤት የመጣ ነው። የቸርች ይስጡት ለቢኑ፣ ለቸርች የቸርች ይስጡት ለቢኑ አልፈው ሄዱ። I'm not
እግዚአብሔርን አመስግኑላቸው። የቤተክርስቲያን ልጅ ስለሆኑ በዚሁ ስላደጉ የሚገባቸውን ኮርድ አግኝተዋል። አሁን ግን በተለየ በትምህርት ቤቶቻቸው ሌላ ክለብ ውስጥ አክቲቭ ሲሆኑ የሚሰጣቸው ኮርድ እንዳለ ልክ በዚህ ቤተ እግዚአብሔር በዝማሬ የሚያመሰግኑ እግዚአብሔር ቤት የሚያመሰግኑ ልጆች ለእነሱም የክብር የተለየ ሰማያዊ ኮርድ በመምህራቸው በዳላ አማካኝነት በካህናት አባቶች ይሰጣቸዋል። በቅድሚያ ለዘማሪት ቀይላ ተሰጥቷታል። እግዚአብሔርን አመስግኑ። ደግሞ ለዘማሪት አብዬ፣ ለዘማሪ ብንያም ሲጨርስ አብሮ አሶሲየት ዲግሪውን ስለጨረሰ በዚህ ላይ በዝማሬም በክብር ላይ ትምህርቱን ችሎታል። ደግሞ ለዘማሪት ሜላት። እሺ፣ ከዚህ በመቀጠል ደግሞ ሁለት ለብቻው ለየት ያለ የተሰጠ ተጨማሪ ያለ ሶስተኛ የሚቀበሉ አሉ ማለት ነው። ሶስተኛ የሚቀበሉት ዘማሪት ኤላና ዘማሪት ሊያ ወደፊት ቀረብ በሉና የክብራችሁን ትቀበላላችሁ። ታላቅ ሕዝብ በመሆን በማገልገል ሰማዮቹ በማስተማር ይሄ ማለት አፕሪሺዬሽን ብቻ ሳይሆን የጀመራችሁትን አገልግሎት እንድትቀጥሉ እንዳይጓደል እናንተ አገልግሎታችሁ ምንጊዜም በቤቱ ያገለገላችሁ ኑሮ ለማለት ነው። እግዚአብሔር አምላካችን በክብር ላይ ክብር ይጨምርልን ብላችሁ አመስግናችሁ ረዳታችን ነው። እሺ፣ እግዚአብሔር ይስጥልን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቤተ ክርስቲያናችን ማትረፍ ማለት ይሄ ነው። አሁን ተስፋ አለን፣ ተተኪዎች አሉን። አሁን መምህራኑን የሚያግዙ ከዚሁ ተወልደው ያደጉ ስንት ልጆች ነው ያሉን? ስምረት፣ ካሌብ፣ ያዕቆብ፣ ዮናስ፣ ኢያሱ ተናገረ። ስንት ልጆች ናቸው የተወልደው ያደጉ መምህራን ጋር የሆኑ? ስለዚህ መምህራኑን እያገዙ ያሉ እያገለገሉ ያሉ ልጆቻችሁ ተተክተው አሁን የበታቾቻቸውን ሁሉን ነገር ስለሚያውቁት በደንብ እየረዱ ነው ያሉት። እነዚህ ደግሞ ዕድለኞች ናቸው። የበለጠ አሁን ነገ እናንተ ከዩኒቨርሲቲ ስትመጡ ለምትሆኑ አስተማሪዎች ነው የምትሆኑ ማለት ነው። ዘማሪዎቹ እንዳለ ታግዛላችሁ፣ ደግሞ መምህራንን ታግዛላችሁ ማለት ነው እና እግዚአብሔር እንዲህ የበለጠ እያሰፋ እያሳደገ ይሄዳል እና በርቱ። እግዚአብሔር ይባርካችሁ። እመቤቴ ከክፉ ነገር ሁሉ ትጠብቃችሁ። መንገዳችሁን ቀና ታድርግላችሁ። የተመረቃችሁትን ምረቃት በእናንተ ላይ አሳድሮ አይምሯችሁ ብሩህ ከክፉ ነገር ሁሉ መንገዳችሁን ብርሃን ፀሐይ አድርጎ አይምሯችሁን ብሩህ አድርጎ ድጋሚ ለምረቃት እንድትበቁ አምላካችን ይፍቀድላችሁ። እግዚአብሔር ይስጥልን። ወላጆች ዕድለኞች ናችሁ። በታችን ዕድለኛ ነው። በጣም ነው ደስ የሚለው። የተረሳ አንድ ዘማሪ ያለን የሚለን ትምህርት አብዝቶ የተረሳ አለ ይላል። ጥሩ ነው። እሺ፣ እግዚአብሔር ይስጥልን። እግዚአብሔር ይስጥልን። በጣም ጥሩ ነው። እግዚአብሔር ይመስገን። ደብራችን እንደዚህ መልኩ እያደገ ነው የሚሄደው። መምህራን እንኳን ደስ ያላችሁ። የእናንተም ድካማችሁ ውጤት ነው እያያችሁ ያላችሁት። ነገ እናንተን የሚተኩ የሚያገለግሉ የሚያሳርፏችሁ ልጆች ናቸው አሁን ፊታችሁ ላይ የቆሙት። ጸልዩላቸው፣ በሄዱበት በደስታ እንዲመለሱ። ነገ እናንተ ተተክተው ጉልበታቸውን እውቀታቸውን ብቻ አይደለም ደሞዛቸውን ጭምር ይዘው አማኑኤልን እንዲያገለግሉ አምላካችን ቅዱስ ፈቃዱ ይሁንልን። አሜን። እግዚአብሔር ይስጥልን። ሰላም ያሳድረን፣ ሰላም ያውለን። ቀሪውን ደግሞ እንግዲህ መምህራኑ ባዘጋጁት በቤዝመንት ተገኝታችሁ ቀሪውን ደስታ ታያላችሁ። እግዚአብሔር ሁላችንም በጤና በሚጠብቀን። ዛሬ 2 ሕፃናት ክርስትና አንስተናል። አንዱ አካለ ወልድ በነው ገብረ ወልድ ተብሏል። ሁለተኛው ወለተ አማኑኤል ተብለዋል።
የቤተክርስቲያናችን ልጆች እግዚአብሔር በጥበብ በሞገስ ሲያሳድጋቸው በሏቸው። እግዚአብሔር ይስጥልን። የአማኑኤል ዕለት አንድ ዘማሪያችን የበረከት ልጅ አግኝታ ክርስትና አንስተናል። ቢሮ 1000 ብር አስቆርጣለች። ስለቷን በተለያየ መልኩ ነው የተሳለችውና እንትን ያለችው። እዚህ ደግሞ 400 ብር አውጥታለች። አሁን ደግሞ እግዚአብሔር ያሳድግላት። እግዚአብሔር የራሱ ጊዜ አለው፣ የእኛ ጊዜ አለን። የእኛን ጊዜ እንጠብቅን ጊዜና ትዕግስት ያስፈልጋል። ከታገሰን እግዚአብሔር ለእኛ የሚሆነውን የሚነሳ ምቀኛ አምላክ አይደለም። ስለዚህ እህታችን በጣም ተጨንቃ ነበር። አሁን ይኸው በደስታ ደስታዋን አፍሳ በደስታ ተጎናጽፋለች። የአማኑኤል ዕለት መጣ አስጠምቃ በደስታ እኛም ካህናቱን መግባ ሄዳለች። ደግሞ ደርባን አስባ 1000 ብር አስቆርጣለች። 400 ብር ሆነ እዚህ አምጥታለች። ዚያስትልን ሌላ አንድ ስሟ አይጠራ ስሜ አይነገር ያለው እህታችን አማኑኤል በእውነቱ የነበረብኝን ሰው የማይፈታውን ችግሬን ፈቶልኛል ብላ 100 ብር ስልክ አስገብታለች። እንኳን ሰማች ብላ ነገ እናታችን ቅድስት ድንግል ማርያም ልደቷ መታሰቢያ ቀን ነው። ቀድሳለን። ቅዳሴው ቀን ነው። ጠዋት ኪዳናለን። በበረከቱ ተሳታፊ እንድንሆን በቤታችን ጥሪዋን አስተላልፋላችኋለች። መጣችሁ እንድትባረኩ እንድታስቀድሱ እናሳስባለን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሌላው ያልተሰጡ ስዕሎች አሉን። የመድኃኒዓለም የምትፈልጉ ከልደቱ እስከ ልደቱ በዚህ በኩል አለ። የእናታችን በዚያ በኩል አለ። ቃል የገባችሁ መጥታችሁ የገባችሁትን ለቅታችሁ ተቀበሉና ክፈሉ። ያልገባችሁ ደግሞ ካለን ላይ ከፍ የሆነውን ስለምንሰጣችሁ በስማችሁ በልጆቻችሁ አንዳንድ ስዕል መያዝና መክፈል ትችላላችሁ። እግዚአብሔር ይስጥልን።